ሰላም እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተና ገጥሞኛል። ይሄን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እናቴን ያማታኝ እንደዚህ ሁሉ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናተናችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳልክ ጨርሻለሁ። ሰላማችሁ ይብዛ። እንዴት ናችሁ? ብዙዎቻችሁ ደግሞ ይህን መሴጅ ያላየሁት የመሰላችሁ ብዙ ሰዎች ያላችሁ፣ መሴጁን አይቼዋለሁ። አርቲስት ገነት ከዚህ በፊት ምንም አይነት ስህተቶች አላየሁባትም። እህታችን ከዚህ በፊት በማንኛውም ዩቲዩብም ሆነ አርት ላይ ሆና በቤተሰቦቿ ባለው ጉዳይ ሆነ በማንኛውም ባያት አንድም ቀን ክፉ ነገር ያየሁባት ሴት አይደለችም። ስለዚህ አንድ ቀን ተሳሳተች ብዬ እንደሌላው ዝም ብዬ አልራገጥም። በተደጋጋሚ ስህተት የምንሰራ ሰዎች እንደዚህ አይነት ስህተት እህታችን ብትሰራና ከስህተቷ ተመልሳ ይቅርታ በአደባባይ የጠየቀች እህታችን ለመርገጥ ስሟን ለማበላሸት ብዙ ነገር ማለት ትክክል ነው ብዬ አላስብም። ስህተቱ ስህተት ነው፣ ግን አስተካክላለች፣ አከተመ። ሌሎቹ ናቸው የሃይማኖት የሚያደርገው ቅብብሎሽ፣ አንደኛው ወደ እስልምና አንደኛው ወደ ጴንጤ ከሞተ በኋላ በቃ የኛ እምነት ገነት አስገቢ ነው ብለው ለሚሉ አጥጋቢ መልስ ሰጥቻለሁ። አጥጋቢ ከአጥጋቢነት በላይ መልስ ሰጥቻለሁ። አሁንም በህይወት እያለ እስላምም ሆነ ያጨበጨብከው ጴንጤም ሆነ ያጨበጨብከው ይህን ወንድማችንን ስለ ጌታ ሰብካችሁት ወይም ስለ እስልምና ሰብካችሁት ቢሆን ኖሮ እኔ ደስተኛ ነበርኩ። ብትናገሩም የፈለጋችሁትን ብትሉ ደስ ይለኛል። ሰው ሲሞት ጠብቃችሁ ግን ፉከራና ቀረርቷችሁን ብታቆሙ መልካም ነው። በህይወት እያለ መልካሙን ነገር ተመኙ። ከሄደ በኋላ ግን ሌላው የሚማርበትን ለሚቀጥለው ወንጌል ብትሰብኳቸው ወይም ደግሞ እስልምናንም ሆነ ሌላ የምትፈልገውን ብትሰብኳቸው መልካም ነው እላለሁ። ስለዚህ ገኒ እኔ ይቅርታሽን በደንብ አይቼዋለሁ። ይቅርታ እንደምትይም 100% እርግጠኛ ነበርኩ። ለዚህም ነው አንዳችም ነገር ያላልኩት። ስለዚህ እግዚአብሔር አምላክ ይጠብቅሽ። አይዞሽ፣ ስህተት ይፈጠራል፣ አንዳንድ ይፈጠራሉ። ግን ድንጋይ እያነሳው ዝም ብዬ ሁሉንም መቀጥቀጥ ስራ አይደለም እኔ። ስለዚህ የታችን እግዚአብሔር ይጠብቅ እችላለሁ። ይቅርታዋ ጠይቃለች። ይሄ ነገር በቃ አከተመ። ሌላ ከዚህ በፊት ያበደለችው አለ፣ ሌላ ከዚህ በፊት ያስቀየመችው አለ፣ ሌላ ከዚህ በፊት ያለችው ነገር አለ። አንድም ነገር የለም። ስለዚህ የታችንን ተፋቷት። ይህንን እላለሁ። ግን ለሌሎቹ እንዳልክም ከዚህ ነገር ተቆጣ። የራስን ሳታይ ሌላው ላይ ያዙ ልቀቁኝ እያል መፈክር ባታሰማ ደስ ይለኛል። እንዲሁም በእስልምና ያለው ሁሲ ነው ገለመሌ የምትባለው ያልሰበካችሁትን ሰው ወደ እስልምናና ወደ ጴንጤና እያልክ ያዙ ልቀቁኝ አትበል። አስመሳይ አትሁኑ። ማስመሰል አያጸድቅም። በየትኛውም ብትሄድ መኖር እንጂ ማስመሰልን ማንም ከሽኖ ይችለዋል። ስለዚህ ሁላችንን የሚጠብቀን ሌላው አንድ ነገር አስረግጬ የምናገረው ለማን ነው? ከጌታ ኢየሱስ ክርስቶስ የሚለየኝ በስጋ ስለይ ብቻ ነው። ከዛ ውጪ እኔ በኢየሱስ ክርስቶስ የምኖር ሰው ነኝ። ጌታ ኢየሱስ ይባርካችሁ። ሰላማችሁ ይብዛ።